ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ? ሚስቶች በባሎቻችሁ ብትታሹ፣ ባሎች ሚስቶቻችሁን ብታሹ አይቻልም? በቤት ውስጥ ሰርቪሱን ማግኘት አይቻልም? አራንቱ ሰውዬ እንደሱ አይደለም። ይሁንሽ እጄን ሳፈርኩ ከዚህ እኮ ተከበርኩበት መንደር አያዋርዱ። ይሄ እኮ መዋረድ አይደለም። ይሄ ዘመናዊ ይታው ምን ነው የሚያስቀህ? አባት አይደለም እንዴ? አንቺ ቤቲ God please no በጣም አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለው። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም አዳዲስ ቪዲዮዎችን ይዤ ከተፍ ብያለሁ። እንደተለመደው ቪዲዮን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። ወንድሜ ወደ እኔ አመመ? አዎ። እንዴት ያደርጋል? እኔ ያሽቀለብቀኛል። ያቅለሸልሻል? አይደለም ያሽቀለብቀኛል። አዲስ ወደ መመጡ ዞር በይ ብዬሻለሁ። ዋጋሽን ነው የምሰጥሽ። ባስ አሩስቶ ሆነች። ከአዲስ አበባ እኮ ማንጎ ገዝታ 40 ምንጭ ሄዳለች እያልኩ ነው። ምንም አታውቅም። ባለፈው ቀይ መስቀል ነው የተሳለመችው። የቤት ልጅ እኮ ነች እኮ ቂጧን ወጥራ ሱር የምታውቅ ነው የምትመስለው። የሆነ ቀን ነጭ ጫማ ገዝታ መጣች። ሳይሆን ማርኬሎ ከጓደኞቿ እንዳታንስ ብቻ አንስቻ አረምኩት። አሁን ያን ጫማ ምንድነው ብለህ ብጠይቃት ናይክ ነው የምትል እቺ ማይም። እሺ ምንድነው? ወይስ ሌላ እጮኛ ይኖራት? እጮኛ አይኖራትም በጭራሽ። ነግሬያታለሁ ከዚህ በፊት የሆነ ጥቁር ባሪያ እጮኛዬ ነው ብላ ይዛ መጣ። ፈሱ የጥቁር ሶፈስ አርሰብ ነው የምልህ የኔ ልጅ አገማኝ ነው የምልህ። አይኔን ያቃጠለኝ ፈሱ እዛ ቆሎን ዱቤውን ምናምን ሲበላ ይውላል። እኔን አጠነባኝ እኮ እያልኩ አሶችን ያልኳት ይገርማል። እሺ እኔ ምን ላድርግ? ግራ ገባኝ እኮ ጋሽ። አንተም ብልጡና ወጣት አይደለህ እንዴ? ሴት ልጅ ብልጭልጭ ነገር ነው የምትወደው። ቀሚስ ገዛላት፣ መኪና ቤት ገዛላት። እኛም ቤተሰቦቿ እኮ ነን። እኛንም ተንከባከብ። በሳምንቱ ለቀን በጊዘና ካቲካላ ምናምን ጮማ አስቆርጠኛል። ቤተሰቦቿ ልጅ አባት አልሆንም። እሺ ሁሉ ነገር አድርጌ እኔ ባትሆን ችግር የለውም። ኮፒውን ቢቢል ኮፒ ማሽኑ አለ። እናትየውን ትወስዳለህ እያልኩ እኮ ነው። እኔ እኮ አባት እኮ ነኝ እኮ እኔ ልጅ። እሺ ሴት ልጅ በልጅ ነገር ስለምትወድ መኪናና ቤት እየገዛ እንከባከባት። እሺ ተንከባከብሽ። ሄሎ ወይ ቤብ ወይ ምን ነው ስልክ አታነሽም እኮ? እዚህ ተበሳጭቻለሁ። ለራሴ ተወኝ በቃ። ዳዲ እያስፈራራኝ ነው። ማለት አስፈራራኝ ማለት ምን ብሎ? በቃ አይ ዶንት ዋንት ቱ ኢት ብሬክፋስት አልኩኝ። ከዛ ዱባይ ነው መወስድሽ እያለ ያስፈራራኛል። ዱባይ ነው መወስድሽ አለኝ ማለት እሱን ነው? ዱባይ ነው መወስድሽ ያለሽ እና አስፈራራኝ የምትይ እንዴ? እና በዚህ ዘመን ዱባይ ልሄድ እንዴ? ምን ማለት ነው? አይነትሽን ነው በዚህ ዘመን ዱባይ እንዴ? ምን ሆነ ነው? በእናትሽ አትበሳጪ በቃ። አንቺ እሺ ያልፋል እና ሁሉ ነገር። ኧረ ተው፣ ሰሞኑን ሲጀመር ጸባዩ ተለውጧል። ማለት ምን አደረገ ደግሞ? ሌላ የሚያደርግሽ ነገር አለ? ይኸው ትናንት ብር አስፈለገኝ አልኩት። ከዛን 100 ሺህ ብር ትራንስፈር አድርጎልኝ አይደለም እንዴ? ውይ 100 ሺህ ብር ሰጥቶሽ ሄደ። በስመ አብ ምን ታደርጋለሽ? 100 ሺህ ብር አውቆ ነው እንደዚህ የሚያደርገው። እሺ እኔ ምኑን ከምኑ ነው ማድረግበት? ዝም በይ በቃ አንቺ ብስብስ። ኦ ኤምጂ እኔን ነው ብስብስ ያልከው? ዝም በይ አልኩሽ እኮ። እሺ ለነገሩ አንቺ ምን አደረግሽ? እኔ ነኝ ብዙ ሰማሁሽ ታውቂያለሽ። ብስብስ አባትሽ በጣም ጨካኝ ነው። በእናትሽ ቁርስ ስላልበላሽ ብቻ ዱባይ ሀገር ሊወስድሽ። አረ እንደዚህ አታድጋት። ተው የማነሽ ሞልቃቃ እናትሽ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 በ18 ከስንት አመት በፊት ማለት ነው? ከሁለት አመት በፊት አላጣሁት። የምር? አዎ ጎበዝ 18 ነበር ማለት ነው። አለ የምር? የእውነት ኢትዮጵያ ውስጥ ድንግል መሬት እንጂ ድንግል ሰው የለም የሚባለው እውነት ነው ማለት ነው። ምንድነው ኩራት ሆነ እንዴ በሕፃንነት ድንግልናን ማስረከብ?
እንዲህ በኩራት ደረታችሁን ነፍታችሁ እኮ ነው በኩራት የምታወሩት። ወይ ሁለት ጓደኛሞች ናቸው አሉና ቤተክርስቲያን ቁጭ ብለው አንደኛው ጀለስ ቄሱ ምገርም ቆንጆ ሚስት አለቻቸውና በጣም እንዋደዳለንና አሁን ደውላልኝ እሷ ጋር ልሄድ ነውና ከቅዳሴ በኋላ ቄሱ እንዳይመጡብን በወሬ ያዛቸው እንደምንም ብለው ይሏል። አረ ለጓደኛ ያለው እንኳን አያሳስብም ይሏል። ከዛ ይሄዳሉ። ከዛ ቄሱ ጨርሰው ሲወጡ ጓደኛየው ሄዶ አባ እንዲህ ነው ቅብጥርጥር ሲያደርግባቸው ኮስተር ብለው ምን ሆነ ነው የሆንኮን ለምን በትክክል አትናገርም ይሉታል። ከዛ ከነከነው ንስሐ ልገባ ነበር ምናምን አለና ከነከነውና እግራቸው ስር ወድቆ አባ ይቅር በሉኝ የማይሆን ኃጢአት ሰርቻለሁ፣ ጓደኛዬ ከእርሶ ሚስት ጋር ሊማግጥ ሄዶ እርሶን ያዝልኝ ብሎኝ ነው አላቸው። ተነሳ አንተ ሞኝ አሉት ቄሱ። በልበል ሂድ ራስህ ሚስት ጋር፣ እኔ ሚስቴ ከሞተች 5 ዓመት አልፏታል። ለዘረ ጓደኛዬ ሰው የዓመቱ ምርጥ ቀልድ ይላል። ምን አይነት ጓደኛ ነው እባካችሁ? በቃ ዛሬ አብረን ማደር አለብን። እኔ እንዴ ኧረ እኔ አልፈልግም። አለበለዚያ ማለት ነው እንለያያለን። ከዛሬ ጀምሮ እኔን አታይኝ። በቃ እሺ በቃ እገብራለሁ። ሰውነት እኔ አሁን አሊቤርጎ አለ አንደኛ ፎቅ ላይ ነው። አሊቤርጎ አይሆንም። አክስቴ እዚህ ቋንሶ ላጣቢ ነው። ትነግርብኛለሽ አልፈልግም። እና ምን ትራላ አይሆንም። ትነግርብኛለሽ ሌላ ፈልግ። ኧረ እዚህ አይሆንም። አንቺማ አይሆንም። እዚህ ማለት ለምን አይሆንም? አባቴ እዚህ ዘበኛ ነው። አንቺ ያስበኛል። በጣም ምክንያት አበዛክ። እሺ ማትፈልግ ከሆነ መለያየት እንችላለን። እንደሱ እኮ አይደለም። እና ምንድነው ችግርክ? መለያየት ነው የምትፈልገው? አልተገረዝኩኝ። ለዛ እኮ በጣም ትቆያለህ ማለት ነው። ችግር የለውም። አቀባብለን ክፍሉን አትፋታ። በቃ ታደርጋታለህ። ሃሎ ምን ይዤ ነው የግድ ቶርክ ማድረግ አለብኝ እንዴ? ምንድነው? ሌባ ገብቷል መሰለኝ። ተነስ አንተ ያለኝ ደፈር ይኸውልሽ፣ አንቺ በዚህ ላይ ታታችሁኝ ጨምሬዋለሁ። በደንብ ጨምርበት። ይኸው እያየሽ እቀባለሁ። እኔ አውቀዋለሁ። ድሮም ፂሜ ነው ጠላቴ። አውቀዋለሁ፣ ከድሮም አውቀዋለሁ። አፍሪካ ለወንዶችም አትሆን አጉር እንደሆነች ውስጤ እኮ ያውቀዋል። ዝም ብዬ እዚህ ልኖር ብዬ ነው እንጂ አንቺ እከካም ምንድን ነው የኔው ጉድ ነው። አብዶ ነው ፈጣሪ አብዶ ነው እያልከኝ ነው እንዳትልኝ እባክህ ፈጣሪ አብዶ ነው እንዳትልኝ። አሳድጌ ፈጣሪ። ሃሎ ስራ እንዲያዝኩት ታፕታፕ አድርጉ እንጂ። እሺ የዚህኛውን ቃል ንገሪኝ። ዱቄት ላይ ተንከባለለ። የለኝም ዱቄት ከሌለሽ አመድ ላይ። ሰሚ ቤስት ኦፍ 3 በአንበሳ እንጨት። አንበሳ ጫማ ነው። አሬ ምን አንበሳ ነው የሚያውቂ። ይሄው አመድ ላይ እንከባለላለሁ። ይሄው እያየሽ ይሄው አመድ ላይ ከተከባለለ ተቀየረብን። ገና የ60 ሺህ 140 ሺህ ይቀርባል። አውቃለሁ። አትለፍልፊ እስቲ። ሰሚ የሁለቱን በአንድ ቅጭ በቃ በአንድ ቅጭ ልቀጣልሽ። የዚህኛው ወተት ለምናለህ። አንቺ እንዴት ነው በዚህ ሰዓት ወጥቼ የምለምነው? ብራዘር ቺል አድርጌ እኔ ችግር አለ አያገባኝም። የዚህኛውን ደግሞ ቤተሰብ ትቀብራለሽ። እሺ ስሚ፣ የዚህኛውን እቀብርልሻለሁ ቤተሰብ፣ የዛኛውን ወጥቼ ለምናለሁ፣ አስሬሻለሁ። እናያለንሽ። የኛ ቀባሪ ለቀባሪው አረድታሉ። አንተ እከካም። ኧረ አባዬ እየተንፈራፈረ ነው። ኤሌክትሪክ ያዘ መሰለኝ። ለእኔ ሲል ለምን ሙድ አይዝም? ምን አገባ? ይሻላል በድቅድቅ ጨለማ አመድ ላይ እየተንከባለልክ መጋኛ መጥቶ ከምትሞት አባትህ መጥቶ ብትሞት ይሻላል። ወይ ፍቅር ስጠኝ። ምን ብለሽው? ፈልጌው የኔ ቆንጆ። እሺ እኔ ደግሞ ፍቅር ልሰጠኝ ነው። ያው አሁን እኮ ሳምኩሽ። ፍቅር ማለት ወድሻለሁ። እሺ ፍቅር ፈልጌ ነው። ይኸው ሰጠሁሽ እኮ ታዲያ። ይኸው ይሄን ትቼ ፍቅር ላንቺ ፍቅር ሰጠሁሽ። እሺ ግራ ገባት። አልወሰድኩትም። ወይኔ ወገን ምን ልስጣት? ፍቅር ፈልጌ። አሁን ለተመልካች ፍቅር ስጡኝ ባያቸው። ወዳቸዋለሁ፣ እኔ አፈቅራቸዋለሁ ያቸው። እሺ የኔ እናት
ፍቅር የሚዳሰስ የሚጨበጥ የሚያዝ እኮ መስሏት ነው። አይ ልጅ የዘጠናዎቹ የማይደገም ትዝታ ይላል። ነፍሴ እኛ እኮ የቤት ስልክ ተቆልፎብን በሹካ ጎርጉረን የደወልን በመንገድ ስልክ 20 ሳንቲም ከተን 3 ደቂቃ ያናገርን ሞባይል ኢትዮጵያ ውስጥ ሲመጣ ያየን ሞባይል የሀብታም ሰዎች መገለጫ ሲሆን ብቻ የታዘብን አይፎን 11 ኤስ8ን ሳይሆን 1100 ኖኪያን ሞቶሮላን ሶኒ ኤሪክሰንን አይተን በዘመናዊነታቸው የተደነቅን በእነሱ ካንዲ ክራሽን ሳይሆን ስኔክ ጌምን ተጫውተን ያደግን ቫይበር ቴሌግራም ኢንስታግራም ዋትስአፕ ሳናቅ በቴሌ ሜሴጅ ብቻ የተላላክን ከዜንደርና ከቲሼር በፊት በኢንፌሪየርድ በብሉቱዝ የተላላክን ሰልፊን ሳናርፍ ፎቶ ቤት ሄደን በ5 ብር የተነሳን እስኪደርስ 5 ቀን የጠበቅን አዋተን አገልግል ፈትፍተን ሜታቦ ሆራ ባቡጋያ ሄደን የተዝናናን 36 በሚይዘው እያጠነጠነ ፎቶ በሚያነሳው ካሜራ የተነሳን። እንግዲህ የዘጠናዎቹ ትዝታ ያለባችሁ ሰዎች ታውቁታላችሁ። በዘጠናዎች የነበራችሁ ሰዎች በእኛ ጊዜ ናና ከረሜላ የሚባል ነበረ፣ ጠጠር ከረሜላ፣ ቆቆር በልተናል፣ አምባሻ ወይም ሽልጦ የሚባለውን በልተናል፣ ወንዝ ዋና ሄደናል፣ ጥምጣም ኳስ ምናምን ተጫውተናል፣ ብይ ተጫውተናል። ብዙ ነገሮችን ከዘፈን ደግሞ ብዙ በዘጠናዎቹ እንቁ የሚባሉትን እነ ጎሳዬን እነ ቴዲ አፍሮን እነ ሸዋንዳኝን እነ አብነት አጎናፈርን አብዱኪያርን ብዙ ሚካኤል በላይነህ ብዙ እንቁ የሚባሉ ዘፋኞችን ሰምተን አድገናል። ሰው ቤት ቁጭ ብለን ፊልም ተከራይተን አይተናል። የህንድ ፊልምን በተለይ እናስታውሳለን። በማዮታ የምትባል ሲዲ ነበረች። ከሲዲ በፊት ደግሞ ዴክ ነበረ። እነዚህ ሁሉ ትዝታዎች ነበሩ በእኛ ጊዜ፣ ተናፋቂው ትዝታዎች ነበሩና እስቲ ትዝታዎቻችሁን እናንተም በኮመንት መስጫው ቦታ ላይ ጻፉልን። ፋጥዬ ወይዬ አዲስ ቻሌንጅ አገኘሁልሽ። ምንድነው ደግሞ እሱ? ይሄ እዛ ቲክቶክ ላይ አሁን ሰሞን ያመጡት አይነት የለም። ይሄ እጄ እንዲህ ሳረግ ቆይ ላሳይሽ። ቁሚ እንዳላሳይሽ ነይ ቆይ። ኧረ አንተ ሰውዬ እንደው እኔ እድርተኛው ምን ይለኛል? እንደው አያስጡኝ እንጂ እድር እኮ ነው ሰው ልጅ ወደ ኋላ ያስቀረው። እኔ እድርተኞቼ ናቸው የሚቀብሩኝ። ሰው ምን ይለኛል የሚለው ነው ወደ ኋላ ያስቀረን። ግድ የለሽም። ይሄ ምንድነው የሚባለው? ፍሬንዲንግ ታዩ ነይ ቆይ ቁሚ ላሳይሽ። እሺ ከእንግሊዘኛውስ ብቆም ይሻለኛል። ይኸውልሽ ፋጥዬ ምን መሰለሽ፣ ቆይ ስሚ አሪፍ ስለሆነ እኮ ነው። እሺ ስመጣ ይሄው እጄ እንደዚህ አድርጌ ማለት እንዴ ሳብ ተሳቢያ። አሁን ገብቶሻል አልኩት። አዎ እሺ ሬዲ አክሽን። ታረክ ማለት ይሄው ከደረቱ ተብይል ሳብ ገባሽ? ሳብ ብቻ። አዎ አሁን ገብቶሻል በደንብ ገብቶኛል። በቃ እቺን እንስራና አሳዩታ። በቃ ሳብ እሺ ሳብ ከደረት በላይ አራንቱ ሰውዬ እንደሱ አይደለም። ይኸውልሽ እጄን ሳብ ከዚህ እኮ ተከበርኩበት መንደር አያዋርዱኝ። ይሄ እኮ መዋረድ አይደለም። ይሄ ዘመናዊ ይታው የመጨረሻ ነው። አዋረድሽኝ ወይኔ ሰው እንዴት ይሄ ስንት ነገር ይገባሻል እንዴ? ይሄ እንዴት? እሺ የመጨረሻ አዎ ሬዲ አዎ ላሳይሽ እንዴት እንደምትይ ከዚህ በላይ ነው። እሺ 1 2 3 ደህና ዋላችሁ እትያስካል ግቢ ተሻለው ተይስራ አባት እንደው ምን ሆነው ነው? ምን ነክቶት ነው? ምን ተብሎ ይነገራል? አሁን አባባ ይሄ ትሬንዲንግ ቶፒክ ብዙ ነገር ያመጣል ገና። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ? አንዲት ማሳጅ ቤት ኤክስትራ የምትሰራ ሴት በማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው
ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ይሄ የታወቀ እኮ ነው። ብዙ ባለሀብቶች ማሳጅ ቤት የሚሄዱት ያቺን ኤክስትራ ፍለጋ ነው እንጂ የምር ሰውነታቸውን ጭንቅላታቸውን ለማሳረፍ ነው ወይ ማሳጅ ቤት የሚሄዱት? አሉ ብዙ ጨዋ ባለሀብቶች፣ ብዙ ጨዋ ማሳጅ ቤቶችም አሉ ኤክስትራ ሰርቪስ የማይሰጡ። ነገር ግን ባትሄዱስ ቢቀር ሚስቶች በባሎቻችሁ ብትታሹ፣ ባሎች ሚስቶቻችሁን ብታሹ አይቻልም? በቤት ውስጥ ሰርቪሱን ማግኘት አይቻልም? ግዴታ ማሳጅ ቤት መሄድ አስፈላጊ ነው? ምክንያቱም አንዳንዴ ያልጠበቃችሁት ነገር ሊከሰት ይችላል እና አንዴ ደግሞ እዛ ነገር ውስጥ ዘፈቃችሁ ማለት መቼም ነው የማትወጡት። አንድ ኃጢአት መስራት የጀመረ ሰው ብዙ ጊዜ ኃጢአቱን ደጋግሞ መስራት ይጀምራል። ምክንያቱም ሱስ ይሆንበታል። ምን ትላላችሁ እዚህ ላይ? የጠቅላላ እውቀት ጥያቄዎቻችን ቀጥለዋል። ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድን ነው? ማለት ኤ ቢ አለ። ኦኬ፣ ለሰው ልጅ ጠቃሚ ቪታሚን ኦኬ፣ ቪታሚን ኤም ነው። ምንድን ነው ቪታሚን ኤም? ቪታሚን ኤምማ መኒ ነው። ኤም ገባ? ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም። ስለዚህ መኒ ነው ጠቃሚ። ትክክል። በገንዘብ ብዙ ነገር ይደረጋል። ይበላል በገንዘብ፣ ይጠጣል በገንዘብ። ይህንን ተገንዘብ የሚባል አባባል አለ አይደለ? እውነት ነው። ፋዙዳው እንግዲህ እዚህ ከቻሳል ነው ቀስቷል። ልጆትን ለጅላሳችን እንዲገጩን ነበር ሙዶት ከሆነ ያው እኛ ሰፈር ሼባዎች ወደ ይፋር ያለባቸውና ያው መምጣት አልቻሉም። ለዛ ነው እኛ የተከሰተው። ጌጤን የምለው ግን ይሄ ነገር ሰብታይተል የለውም። ምንም እየገባኝ አይደል? ኧረ እኔም የገባኝ ነገር የለም። እባክህ ዝም ብለህ እስኪ ስለ ልጁ ጸባይ ወንድነቱ ምናምን ጠይቃቸው። ጠይቃቸዋለሁ ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ። እንዴት ነው እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ ከኝ ጥያቄ ይጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ጥግሬ ሁሉት እንደ ጭራሽ ከኛ ጀሞ ውስጥ የማይሰማው እሱ ነው ማለት ነው። ማንንም ነው የማይሰማው። በቃ ሰው ራሱ አይመርጥም። ማንንም አይሰማው። መዝጊቡ ጌጤ ልጁ መስማት የተሳነው ነው። መዝጊቡ ወይኔ ጉዴ ፈለቅ። ቃንቄ ደግሞ እሱ ችግር የለውም። ቋንቋ ተምራም ቢሆን ይግባባሉ። ዋናው ጥሎሹ ነው። ምንድነው ጥሎሽ ይዘው የመጡት? እስኪ እሱን ጠይቃቸው። ምንድነው ያመጡት? አንቺ ካልሽ ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው እቺን የመሰለሽ ልጅ እቺን የመሰለሽ ቆንጅዬ ልጅ ያው በባዶ ልትወስዱ አመጡ መቼስ አይደል? ጥሎሽ ነገር ይዛችሁ መጣችኋላ። ምንድነውስተመጣችሁ? አተረ ልጁ እባክህ እንኳን ጥሎሽ ሊሰጥ የተጣለቃ እንኳን አግኝቶ ያቅም በእናትህ ዝም ብለህ አስቀይስ። እባክህ እውነትህን ነው እንዴ? እኔ የምለው ፋዘር ምን እሺ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደሮ የቀረፋሽን እኮ ነው። አሁን ከሰርግ በኋላ ነው የሚሰጥ። አዎ ከሰርጉ በኋላ ከፈለጉ ቪኤት ከፈለጉ ቪላ። አዎ እንዴ በቃ እንደዛ እኮ ነው። እኔ መጀመሪያ ሳይ ግን እኔ ፋዘር ባናና መስሎኝ ነበር እኮ መጀመሪያ ሳይሆን አይደለ እየነገርኳል ነበር ባናና ይመስላሉ እያልኳል። እቺን ይወዳል ቃንቄ በደውዬ አንተ በገዛ ቤት የመተህ ሰድበኛለህ። ጌጤ እየሰማሽ ነው? ሙዝ ነው የምትመስለው እያለኝ እኮ መች ነው እንደዛ ያሉት? እኔ ሲሉ አልሰማሁም። ምን አንተ ጆሮ ተበላሽ እንዴ ስታረጃንቺ? አንቺ አትሰሚም እንዴ? አትሰሚውም እንዴ? ባናና ነው የምመስለው እያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ ያምሻል እንዴ? ይሉታ እንደውም አልሰጥም ልጅ። ኧረ እንወጣለን እንዴ ፋራው ዝም ብለው ወጣ በቃ ምንም እንዳትላቸው። ምናምን ያስጨዋል እንዴ እየጮኩ ነው። ኧረ ውጭ እንገናኝሽ እንደውም ማሳጅውታለሁ እንዴ ያራዳ ቋንቋ ይላል። ወደፊት የድሮ ሰውና ያውን ጄኔሬሽን ጭራሽ ነው የማይግባባው። ምክንያቱም አማርኛ ሌላ ስታፍ ውስጥ ገብተዋል ነው የምላችሁ። ዝርዝር የለም አይዘረዝራለሁ ና እዘርሰው እየመጣው ነው። በእናትህ ይዘው ጠብቅ። አንዴ በእናትህ አንዴ ቆይ። አንዴ ደውላለሁ ቆይ። እሺ አንዴ ምንድን ነው አግዘኝ። ምንድን ነው አግዘኝ? ብር ነገር እግዚአብሔር ይስጥልኝ አባት። ኧረ ብዙ እኮ ስንት ብር አለ? ብዙ እኮ አልፈልግም። እግዚአብሔር ይስጥልኝ ግን በእናትህ ይኸው ከዛ ሩቅ ከአንተ ጋር ተከትዬ መጥቼ ወንድነ 100 ብር ድብን ያለ ዝርዝር የለም። አይዘረዝራለሁ ና እዘረዝራለሁ። አንተ ጋር አለ በሱ ተጠቀም። እግዚአብሔር እኔ የምልህ ትግል ከዛ መጥቼ እሺ የራይድ ስጠኝ። አዎ ያንተ ብር አልፈልግም። የራይድ ተደላል ለማኝ ኩሳ አንተ ራስህ ኧረ ተንኮሱ እንደ ስሙ ነው። ተንኮሱ ተንኳሽ ሱስ እንድታቆም አሁን ላግዝህ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ መንሻችን ይዤ ልመጥቻለሁ። እሺ ታንኪ እቺንም ጨምርበት እና ሱስ እንድታቆም ምን ላግዝህ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሐሳቤን። ካልመለስክ ግን ካሜራ ይዘህ ምናምን እንዳቆም ከዚህ በኋላ እሺ። ኦኬ ሴት ነበረች፣ በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወደ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል
እንደምንም ብላ ወርዳ ክሪት ምናምን አወጣ ጎማ ትፈታዋለች። ጎማውን ካወጣት እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል። እና እቺ ሴት ለመሄድ ምን ማድረግ አለባት? ምናልባት ያው ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ የሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድነው እሺ መልሱ? ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎሚስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ። ከዚህ በላይ ድድብና አለ? ምን አገናኘው? ሰማይ ልጄ፣ ይሄ ማሽን አንድ ውሸት ከዋሸ ይጮሃል። ትላንት ማታ የት ነበርክ? ከጓደኞቼ ጋር እያጠናን ነበር። እየጠጣን ነበር። በጣም አዝኜብሃለሁ። እኔ ባንተ እድሜ እያለሁ እንደዚህ አላደርግም ነበር። ምንድን ነው የሚያስቅህ? አባት አይደለሁ እንዴ? አንቺ ቤቲ! God, please, no! 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 ኧረ ቤቲ ከባድ ሰው ቺታር ጋባለች ወዳጄ። በጣም ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለው። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። የሆነ ተምሮ ያልተማረ ያልገባው በጣም እንዳራዳ ራሳችን የምናስበው ግን በጣም ወደ ኋላ የቀረን ህዝቦች ነን። በጣም ከኢትዮጵያ ውጪ ኖረሽ ታውቂያለሽ? ሄደሽ ታውቂያለሽ አንቺ? አሁን ኬንያ የመሄድ አጋጣሚ ነበረኝ። የሆነ በሆነ አጋጣሚዎች ኬንያ ደርሰሽ ነው ኢትዮጵያን ከኬንያ ጋር የምታወዳድሪ? ይኖራል። ከዛ ደግሞ ምን አለ መሰለህ አንዳንዴ ያለህበት ማህበረሰብ ልክ እንዳልሆነ ለማወቅ ግዴታ የሆነ ኮምፔር ማድረግ አይጠበቅብህም። ባይ ዲፎልት የሰው ልጅ ልክ ያልሆነ ነገር ያውቃል። ትክክል። ወይ አቮይዳንት ስለሆነ ነው ኦር ደግሞ ልክ ነው አይደለም የሚለው ስቴት ጋር ስላልደረሰ ነው እንጂ አያውቅም ብዬ አላስብም እኔ ፐርሰናሊ። ሶ ላይክ እስቲ እውነት እንነጋገር ከተባለ ማለት ነው በጣም ሀሜተኛ ነን። በጣም ነው ወሬ የምናናፍሰው ስለ አንዳንድ ሰው የግል ህይወት የለውም እንዴ እስከምንል ድረስ እኮ ነው። የሆነ ሰው የሆነ ነገር ይገኝበት አብቅቶለታል። በቃ ስም ለማጥፋት ለመመቀኘት እኔ ከሞትኩ ሰርዶ ይብቀል በጣም አለብን። በጣም በቃ ይሄ ጄኑዊንሊ ምቀኞች ነን ሀበሾች ስንባል። በቃ ጄኑዊንሊ የራሳችን ህይወት የለንም። ለምንድን ነው ምቀኛው ነው? በመጀመሪያ ደረጃ ፈሪ ነን ማለት ይሄ ጀግናንን አድዋ አሸንፈን አባቶቻችን ምናምን ታትስ ናይስ ግን ደግሞ ማለት ነው ሰው ጀግና ማለት ራሱን ማሸነፍ የቻለ ሰው ነው አይደለ? ከራሱ ጋር ቁጭ ብሎ ኮንቨርሴሽን የሚያደርግ ሰው የለም እኛ ሀገር ላይ በጣም ጥቂት ነው። እንደውም አሁን ላይ ወጣቶች በጣም አሪፍ ነው የሆነ የሚጠይቅ ትውልድ የሚማር የምር ከልቡ መማር እንዳለበት የሚያስብ ትውልድ ምናምን እየተፈጠረ ነው። በጣም አሪፍ ነገር ነው እሱ። ሶ አንጠይቅም ስለ አንደኛ አስተዳደጋችንም ነው የሆነ አባቶቻችን ምናምን ይሄ ከ90ዎቹ 80ዎቹ 70ዎቹ ውስጥ የነበረው ትውልድ በጣም ሺቲ ነው። አም ሶሪ በጣም ይቅርታ በጣም የተገጨ ነው ማለት ላይክ የሆነ ሰዓት ላይ በ60ዎቹ ምናምን ደርግ የተማሩትን ሰዎች ከጨፈጨፈ በኋላ ይሄ ዝም ብሎ ርዝራዡ ነው የቀረው። ከዛ የሆነ ጊዜ የሆነ ልጅ እንደዛ ሲል ሰምቼው ነበር። ሞኝም ያረጃል ይባላል፣ መሀይምም ያረጃል፣ ደደብም ሰው ያረጃል። ከዛ ግን እድሜው ክብር ይገዛለታል። ሶ ደደብ እንደሆነ አትነግረውም፣ ምክንያቱም ትልቅ ሰው ነው፣ ሽማግሌ ነው። ደደብ ነህ አይባልም ሽማግሌ። ገብቶሃል? ስለዚህ ስታከብረው ቦታ ስትሰጠው የእሱን መርዝ አንተ ውስጥ እየረጨ ይመጣል ማለት ነው። ስለዚህ ልጆች ሆነ ልንጠይቅ ስንፈልግ ዝም በል ልጅ አይጠይቅም፣ ዝም በል እንደዚህ አይባልም፣ በማያገባ አትግባ ምናምን እየተባልክ ኮንፊደንስ እየተረገጠ እየቀጨጭክ የሆነ አይነት ሰው የሆንክ ታድጋለህ ማለት ነው። ያ እኔ ሎ ሰልፍ ስቲም ይኖርሃል። በራስ ማትተማመንና ራስን ማትወድ ሰው ከሆንክ ሌሎችን ሰዎች መውደድ አትችልም፣ ሌሎች ሰዎችን መቀበል አትችልም። ምክንያቱም ሰው የሆነውን ነገር ነው ሰዎች ላይ የሚያደርገው። አንተ እንደማትችል የምታስብ ከሆነ ሰዎች ይችላሉ የሚል ነገር በፍጹም አታስብም። ስለዚህ ወደ ታች ነው የምትጎትተው ማለት ነው። አሁን ለምሳሌ ቲክቶክ ላይ ኦር ሌላ ሶሻል ሚዲያ ፕላትፎርም ላይ ሄት ኮሜንት፣ ሄት ስፒች ምናምን እንደዚህ በጣም የበዛው ለምን ይመስላችኋል? በቃ ይሄ ማህበረሰባችን ማይንድ ሴት ነው የሚያሳየው። በቃ መጀመሪያ ሰው የሆነ ነገር ይዞ ሲመጣ ስድብ ነው። ሀበሻ በስድብ ነው የሚቀበለው።
ከዛ በኋላ ነው ይሄ ነገር እኮ ጥሩ ነው ሲደጋገም ጭንቅላታችን ፓተርኑ የሆነ ሰዓት ቆም ብለን ምን ሆኜ ነው ለምን እንደመጣላው ጸዴ እኮ ነው ይሄ ልጅ አይነት ነገር ውስጥ መግባት ምን ጀምረው ያኔ ነው እንጂ እንደ ማህበረሰብ እኔንም ጨምሮ መጀመሪያ ሰው የሆነ ነገር ስናይ አይነት ነገር ነው ምን ሰጠው ኦኬ ይሄ ነገር ኢንተረስቲንግ ይመስላል ምንድነው እስኪ ነው አይነት የሆነ ደስ የሚል ፖዚቲቭ እንትን የለንም በጣም ይቀረናል ከዛ ደግሞ አሁን በስራ አጋጣሚ በትምህርት ምናምን ውጭ ወጡ በጣም ብዙ ማቃቸው ጓደኞች አሉኝ እኛም ይመስለን ሀገር ውስጥ ስላለን ውጭ ያሉ ሀበሾች የሚፈላለጉ የሆነ ምናምን ነው ፊልም ላይ ምናምን እንዳየነው ብሮ ይሻሻሻሉ ሰላም ኢቭን ሰላም ላይ ይችላሉ በጣም ነው የሚሻሽሽ ከዛ ይሄንን አረቦች ጋር ኮምፔር አድርጌ ልንገርህ አረቦች ቢሞት ማለት ነው አረብ ብቻ ስለሆንክ እንደ ስጋው እንደ ወንድሙ ነው የሚያስበው አረብ ብቻ ስለሆንክ ላይክ አሁን የሳውዲ አረብ የሆነ ሀገር አረብ ከሀበሻ ወይ ከፈረንጁ የተሻለ ያቀርበዋል አረብኛ ቋንቋ ብቻ ስላወሩ በዛ ምክንያት በጣም ያድጋሉ ቻይኖችን ምሳሌ መውሰድ እንችላለን እኛ ሀገር ውስጥ እንደው በጣም እየበዙ ነው ያሉት በዚህ ያህል መጠን ያደጉት እርስ በእርስ በጣም ይከባበራሉ በጣም ይፈላለጋሉ የሆነ ቻይና ሲያልፍለት የሆነን ቻይና እንዲያልፍለት የማይፈነቅለው ድንጋይ የለም እኛስ ጉድጋድ ነው የምንቆፋፈረው ከዛ አንዳችን በአንዳችን ጉድጋድ እየወደቀን እዛው እየተዘፈቀን በጣም ወርታች ይቀረን እንመጣለን ማለት ነው ምን ይመስላችኋል እንግዲህ ብዙ አስገዳጅ ሁኔታዎች አሉ የሷን ሐሳብ ለመጋራት ብዙ ማለት በዙሪያችን የሚሳደቡ ሰዎችን ስታዩ ምቀኞችን ስታዩ ሰው ላይ ተንኮል የሚያሴሩ ሰዎችን ስታዩ ምን እንደማህበረሰብ የሆነ ነገር ሆነናል የሚያስብል ብዙ ነገሮች አሉ በተለይ የሶሻል ሚዲያውን መንደር ብትሄዱ የስድድብ የጥላቻ መንደር ነው ይታወቃል ይሄንን ስታዩ አበሻ ኋላ ቀር ነው የሚያስብሉ ብዙ ነገሮች አሉ ፈረንጅን ብናይ ማለት ግዴታ ፈረንጅ ሀገር መሄድ የለብንም ግን ፈረንጅ የሆነች ነገር ስትሞክሩ ሲያይ ያጨበጭብላችኋል ለሙከራችሁ ብቻ አበሻስ የፈለገ ነገር ሃይ ሌቭል አድርጋችሁ ነገር ብትሰሩ ያቺን እንከን ሊነግራችሁ ወይ እንከን ሊያወጣላችሁ ነው እንጂ የሚሞክረው አይ ጥሩ ነው ቆንጆ ነው የሚል ብዙ ሰው የለም እና የምርም አለ ኋላ ቀርነት እንግዲህ ክቡራን የዜብራ ቲዩብ ተመልካቾች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር እንደተደሰታችሁበት ተስፋ አደርጋለሁ ቀጣይ በሌላ አዝናኝ መረጃዎችና ቪዲዮዎች እስክመለስ መልካም ጊዜ ቻው